ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም በያላችሁበት ሰላማችሁ ብዝት ይበል። ኢንሻአላህ ዛሬ የቪዲዮ ሪከርድ እንዴት ነው እያላችሁ በውስጥ ብዙዎቻችሁ ትጠይቁኛላችሁ። ኢንሻአላህ በአንድ ጠቅለል አድርጌ እና እንደገና እንዴት ነው ፕሌስት ታስሮ ለምሳሌ ሰዓት አጽድተን እንዴት ነው የምንጠቀመው እያላችሁኝ ነው። ኢንሻአላህ ሁለቱንም ጠቅለል አድርጌ ላሳያችሁ ማለት ነው። በመጀመሪያ የዚህን እኔ የምቀርጽበትን ቪዲዮ ሪከርድ እንዴት እንደምናወርድ ላሳያችሁ። ኢንሻአላህ ፕሌይ ስቶር እንገባና ኢንስቶል እናደርጋለን። እኔ ያው ኢንስቶል ስላደረኩት አሁን የምጠቀምበት ስለሆነ ለእናንተ ለአዲሶች ማለት ነው። ኢንሻአላህ ትጽፋላችሁ። ቢስሚላህ ሞብዛን የሚለው እዚህ ጋር ይሄው አፕሊኬሽኑ እኔ ስላወረድኩት ነው። እዚህ ጋር ሞብዛን የሚለውን ኦኬ ትሉታላችሁ። ኢንሻአላህ በዚህ በላይኛው በነገራችን ላይ ባዘወይ በዚህም ይደረጋል፣ ግን እኔ በጣም ሲምፕል ስለሆነ ይሄንን ወደዋለሁ። እቺኛዋን ቪዲዮ ሪከርድ የምጠቀመው እኔ በዚች ነው። ያው እዚህ ጋር ኦኬ ትሉታላችሁ። ያው እንግዲህ እዚህ ጋር አፕሊኬሽኑ ይወርድላችኋል ማለት ነው። ጨረሳችሁ። እዚህ ጋር አፕሊኬሽኑ ሲወርድላችሁ ራሱኑ ስትነኩት ማለት ነው። ይቅርታ ያው እዚህ ጋር አለ። እኔ እየተጠቀምኩበት ስለሆነ ነው። እዚሁ ራሱን ስትሉት ያሳያችኋል ማለት ነው። እና ማድረግ ትችላላችሁ። ያው እንደዚህ ስትነኩት እንደዚህ አይነት ይመጣላችኋል። ቀጥታ ያትቺን ከላይ የምትቆጥረዋን ኦኬ ስትሏት መቅረጽ ይጀምራል ማለት ነው። እና ኢንሻአላህ አሁን ወደ ሰዓት ማጽዳት እንገባለን። እንዴት እንደሆነ ላሳያችሁ። እዚህ ጋር እንገባለን ዩቲዩብ ጋር ማለት ነው። ከዛ ኢንሻአላህ እዚህ ጋር የፕሮፋይል ምልክታችንን እንጫናለን። ያኔ ሰዓት ለማጽዳት ማለት ነው። ከዛ በኋላ ላይ የት እንመጣለን መሰላችሁ ውዶችዬ? አያት እዚች ጋር ሂስትሪ የምትለዋን አንድ ጊዜ ክሊክ እናደርጋታለን ማለት ነው። ከዛ ይሄ እንዳለ ያጫወትኩት ነው ማለት ነው። ይሄንን ለማጽዳት አሁን ለምሳሌ አሁን ይሄ ታልተጸዳ እዚህ ጋር ገብተን ብናየው ላሳያችሁ። እዚች ጋር ወርዳችሁ ስታዩ ታልተጸዳ አጥልቼና ሰላጸዳ ላሳያችሁ። እዚህ ጋር አልተጸዳ አያችሁት። የፍራይዴ ሳተርዴይ አለ። ዛሬ አላጫወኩም። ቱዴይ ዛሬ አልተጫወተም ማለት ነው። ይሄ አለ። አሁን ደግሞ ወጥቼ አጽድቼ ስመለስ ላሳያችሁ ማለት ነው። ከዛ ተመልሰን እዚህ ጋር ቅድም አላጸዳ ነው። እዚህ ጋር አሁን ይሄ ሁሉ ያጫወትኩት ነው። ሂስትሪ የምትለዋን እንነካና ከዛ የት ነው ቻት እዚች ጋር ነጠብጣቧ 3 ነጠብጣብ አለች። 3 ነጠብጣቧን እንነካለን ኢንሻአላህ። ስልኬ ትንሽ አስቸጋሪ ሆኖብኝ ነው። ከዛ እዚች ጋር እንነካለን ማለት ነው። እዚች ጋር ስንነካ ይሄው ክሊል ኦር ዋች ሂስትሪ ይላል። ከዛ ኦኬ ትሏታላችሁ ማለት ነው። ከዛ ትሉና ቻት እዚህ ጋር ክሊር የሚለውን ታጸዳላችሁ ማለት ነው። ኦኬ ትሉታላችሁ ኢንሻአላህ። እስኪ ተደግም አሁን እንደዚህ አጥፍተነዋል። እስቲ ተመልሰን እናየዋለን መጽዳትና ለመጽዳቱን። ከዛ እዚች ጋር እንነካና ተመልሰን ይቅርታ ያው እዚች ጋር አድርገን ኦኬ እንለዋለን ማለት ነው። ከዛ ኦኬ እንላለን። ያው 0 ይሆናል ማለት ነው። ከዛ በኋላ ተመልሰን እንመጣለን ኢንሻአላህ። ይቅርታ ስልክ ገብቶብኝ ነው። ከዛ ይሄው 0 ሆኗል። ከዛ 0 ሆኗል። እንወጣለን ማለት ነው። እንወጣና ከዛ ወጣን። አሁን ፕሌይስቱ ዝጋት እናገኘዋለን። ሲታሰር እዚህ ጋር እናገኘዋለን። ፕሌይስቱ የኔ አልታሰረም። ከዛ ኦኬ ብለን እናጫውታለን። ከዛ ስንጨርስ እንዘጋለን ማለት ነው። ስንጨርስ ዘጋና ለማስረከብ ስንፈልግ ከዛ መልሰን እዚሁ ጋር እንገባለን አጫውተን ስንጨርስ ማለት ነው። ኦኬ ትሉትና ዞሮ ፕሌይስቱን ስላልታሰረ ነው ዝም ብላችሁ ትነኩታላችሁ፣ ተከፍቱታላችሁ። በቃ ያጫውትላችኋል። ወደ ሌላ ሄድም አጫውቶ ሲጨርስ ራሱ ያቆምላችኋል ማለት ነው። እና ውዶቼ እንትን በሉ፣ ተስፋ አትቁረጡ። ተስፋ መቁረጥ ጥሩ አይደለም። በደንብ በታማኝነት እንስራ። አንዳንድ ልጆች እንደምታሳልፉ አሳልፋችሁ ስክሪንሾት አድርጋችሁ ትልካላችሁ።
እሱ ይታወቃል መቼ ስክሪንሾት የዚህኛውን ሰው ደቂቃ እንዳጫወታችሁ መስኬ ስክሪንሾት እንዳደረጋችሁ የሰው ሰዓት የሰው ጊዜያቸውን አባክነው ልክ እንደ አሁን እናንተ ሰው ቤት ሆናችሁ እንደምትሰሩት ሁሉ ያም ሰው ደግሞ ሰው ቤት ሆኖ ነው ማዳም ካሁን መጣች አልመጣች እንዴት ልሆን አልሆን እያለ የሚሰራውን እናንተም ደግሞ እንደዛ እየሰሩ ለነዛም ደግሞ በታማኝነት ብትሰሩ አይወዳንም ብንተባበር ማለት ነው። እና በጣም ትገርማላችሁ አንዳንድ ሰዎች ማለት ነው። እናንተ ለማደግ ነው የመጣችሁት እዚህ ድረስ ያም ሰው ደግሞ ጓደኞቻችሁ ግሩፕ ላይ እያለን ለማደግ ነው ሁላችንም ብንሆን ከማዳም ቤት ብናድርፍ ቢያልፍልን ብለን ነው አይደለ? እነሱ ተሳቀው ሰርተው ለእናንተ ይልኩላችኋል። እናንተም ደግሞ በዛው ሰዓት አጣባችሁ ተሳቃችሁ ብትልኩ አይጎዳችሁም። በማጭበርበር የመጣ ነገር የምር ነው የምላችሁ ኋላ አይጠቅማችሁም። እህቶቼ ተባብረን እንስራ ነው የምለው በታማኝነት ኢንሻአላህ እንደምንሰራ ማቃለው። እንደገና ደግሞ ተስፋ እየቆረጥን የምንተው ልጆች አለን እንዴ ላይ ከደረስ 700 800 ሰብስክራይብ ደርሳችሁ ሰዓትም ብዙ መስዋዕት ከፍላችሁ በየግሩፑ ስንት ሆናችሁ እንቅልፋችሁን አጣችሁ ስራ በዝቶባችሁ ያን ሁሉ ካደረጋችሁ በኋላ የምትተው ልጆች አላችሁ። ተስፋ አትቁረጡ። ለምን አንድ ሰው አንድ ቪው አይሆንም ማለት ነው። አንድ ቪው የሚሆን ነገ ሌላ ቀን ነው ብለን ነው ያ ሰው እኮ ገና ከመሬት ተነስቶ ነው እዚህ ደረጃ የሚደርሰው እንጂ ልክ እነሱም ብዙ ፈተናዎች ላይ የደረሱት ዩቲዩበሮችን ብታው ያው በታዋቂ ዘመድ ካላቸው ምን ካላቸው በዛ አጋጣሚ ያደጉ ናቸው እንጂ አልበለዛ ልክ እንደኛ ማዳም ቤት ሆነው ያደጉ ልጆችን ብትጠይቋቸው ልክ እንደዚህ ዋጋ ከፍለው ነው። ዋጋ ካልከፈለን እዚህ ሀገር መጣን አይደለም? እዚህ ሀገር መጥተን እንዴት ነው ስንት ፎቅ ነው ስንት ሽንት ቤት ስንት ነገሮች እንቅልፍ እያጣን እንሰራለን፣ ግን በወር ብር ይሰጠናል ሳ ስለዚህ ይሄም ዩቲዩብም ጠንካራ ሰው ያስፈልጋል። ተስፋ አትቁረጡ እህቶቼ፣ ተስፋ መቁረጥ አያስፈልግም። ኢንሻአላህ ነገ ጧት ይሳካልናል። አይሳካልኝም አሁንማ በቃ ቪውም እየቀነሰ ነው። ሰብስክራይብም አውቃለሁ ቪውም ሰብስክራይብም ሁሉም ሰዓቱም ይቀንሳል። የምር በጣም ነው የሚቀንሰው። ግን ቢቀንስም ደግሞ ያንን ፈተና ያንን መሰናክል መውጣት አለባችሁ። አንድን ነገር ለማግኘት ስትሉ አንዱን ነገር መጽዋት ማድረግ አለባችሁ እንጂ ዝም ብለን እንትን የምንል አይደለም ማለት ነው። እና ስለዚህ እህቶቼ ጠንከረን እንስራ፣ እንተባበር፣ እንተጋገዝ። በቃ በታማኝነት ብንሰራ አሁን በተለይ ዛሃራ ሀገር ያለ ልጆች ብዙ ነን። ዩቲዩብ የከፈትነው በአብዛኛው ዩቲዩብ የከፈትነን ግን ግማሽ እያደረግን ስንቶቻችንን የምንተው ማለት ነው። አንተው እስከ መጨረሻው እንግፋበት እና ደግሞ እንተባበር። በቃ እንተባበርና በሚመቸን ሰዓትም ባለችን ነገር በቃ በሐቅ እንስራ። የእውነት በቃ እንተባበር። ተስፋ አትቁረጡ። እንስራ። ያልገባችሁን ነገር እየተማማር ያልገባን እየጠየቅን የገባቸው ደግሞ እያስረዱን እንዴት እንደሆነ ሁሉን ነገር ማወቅ እንችላለን። እና ቀስ በቀስ ነው እንጂ ባንዴ ላይ መድረስ አይቻልም። ከሁሉም ነገር ከታች ነው። ለምሳሌ አሁን ስንመጣ ቋንቋ አንችልም፣ ምንም አንችልም አይደል? ግን እዚህ ከመጣን በኋላ ነው እያደር ቀስ እያልን ስራውን አናቅም፣ ቋንቋውን አናቅም፣ ምን እንደሚሉን ይስደቡን ያመስግኑን አናውቅም። ግን እዚህ ከመጣን በኋላ ትንሽ አመት እንደገና ከወራቶች ከ3 ወር ወደ 4 ወር ከ4 ወር ወደ አመት ከአመት ወደ 2 አመት ከዛ ወደ 3 አመት እያለን ስራውም እየቀለለን አገሩንም እየለመድ ነው፣ ሁሉን ነገር ሙቀቱንም እየለመድ ነው አይደል የምንመጣው እንጂ አሁን ወደዚህ ሀገር እንኳን ስንመጣ ሁሉ ነገር ግራ ነበር የሚሆንብን ማለት ነው። በአብዛኞቻችን እኔ ለራሴ ማለት ነው። ስለዚህ ሁሉ ነገር ጨለማ ይሆንብናል። ያንን ጨለማ ግን ታግሰን ካለፍ ነው ትልቅ ደረጃ እንደርሳለን። በቃ ከትናንትናው ዛሬ ደህና ደረጃ ደርሰናል። ቋንቋ እንችላለን፣ ስራ እንችላለን። በቃ ዩቲዩብም ማለት ደግሞ እመኑኝ እህቶቼ እዚህ እንደው ወላሂ ሽንት ቤት አጥበን ከአንዱ ፎቅ ተብለን ምግብ እንኳን አስታክለን ማንመገብ ልጆች ስንቶቻችን ነን? ያን እያስቀመጥን እየበላን
ምሳ አቅርበን እንኳን መብሊያ ሰዓት የለንም። ምክንያቱም ይጠሩናል። ስንቴ ነው አንድ ምግብ ላይ ምሳ ወይም ቁርስ ስንበላ ስንቴ ነው ተመላልሰን ያንን ምግብ የምንበላው? ስለዚህ እህቶቼ ሂደን ግን በሀገራችን ላይ ተባብረን ሀገርን ብንገባ ተባብረን ተጋግዘን ብንሰራ ትልቅ ደረጃ እንደርሳለን። አንዳችን ለአንዳችን ያላወቅነውን እያሳወቅን በአንድ ተመካክረን በአንድ አካባቢ ያለን ልጆች አብረን በግሩፕ ብንሰራ ቅርብ አካባቢ የሆኑትም በአንድ ተሰባስበን ግሩፕ ፈጥረን ሀገር ቤት ራሱ ሳይሆንም እዚህ ያው ሰው ቤት ስለሆነን አይመቸንም። ሀገር ቤት ገብተን ብዙ ነገሮችን ብንሰራ በግሩፕ ራሱ ብንሰራ ከአንድ አንበሳ ሁለት ኮሳሳ ይባላል እና ትልቅ ደረጃ እንደርሳለን። ራስ በራሳችን እንተጋገዝ ውዶቼ ነው የምላችሁ። ጠንክሩልኝ፣ በርቱልኝ። አላህ Subhanahu Wa Ta'ala ለሀገራችን በሰላም ያስገባን፣ ሀገራችንንም ሰላሟን መልስ ያድርግልን፣ ቤተሰቦቻችንንም አላህ ይጠብቅልን። ኢንሻአላህ ደግሞ እንደምንበረታ ትልቅ ደረጃ እንደምንደርስ ተስፋ አደርጋለሁ። አላህ ሁሉንም ነገር ሰላም ያደርግልንና በሀገራችን ላይ ደግሞ የምንገናኝ የምንተጋገዝ የምንሰራ ያድርገን። ሰላም ሁኑልኝ። እወዳችኋለሁ። ባይ